ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በቸርነቱ የሰጠንን ቸር እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ያለ የበራይና የተከበርክ አምላካችንና አባታችን በምሕረትህና በቸርነትህ በጸጋህና በኃይልህ የደገፍከን አቅም ጉልበት የሆንከን እግዚአብሔር ሆይ በልጅህ በኢየሱስ ክርስቶስ ስም እናመሰግንሃለን። ይህንን ማለዳ ስለሰጠን ደግሞም በዕድሜ ላይ ዕድሜን ስለጨመርክልን ጸጋንም ስላበዛህልን መልካምነትህንና በጎነትህን ለእኛ ስለገለጥክ እናከብረሃለን። ኖ በዚህ ማለዳ ደግሞ ምሕረትህና ቸርነትህ በምድራችን እንዲሆን ደግሞ እንጠይቅሃለን። እግዚአብሔር ሆይ ምድራችንን እንድታስብ እንጸልያለን። መጽሐፍ ለመሪዎች ጸልዩ እንደሚል መሪዎቻችንን እንድታስብ፣ ማስተዋል እንድትሰጣቸው፣ ጥበብ እንድትሰጣቸው፣ ዓይኖቻቸው የተከፈተ እንዲሆን እግዚአብሔር ሆይ የርኅራኄ መንፈስ በውስጣቸው እንድታደርግ በክርስቶስ ኢየሱስ ስም እጠይቅሃለሁ። እግዚአብሔር የዘላለም አምላክ አንተ ምድራችንን እንድትፈውስ፣ ምድራችን የደም ምድር እንዳትሆን የሰላም ምድር እንድትሆን፣ የወንጌል ምድር እንድትሆን ያንተ ኃይል፣ ያንተ ጸጋ፣ ያንተ ምሕረት፣ ያንተ ቸርነት በኢየሱስ ክርስቶስ ስም በምድሪቱ እንዲያልፍ እጠይቅሃለሁ። ቃልህ እንደሚናገር በመጨረሻው ዘመን ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ተብሎ እንደተጻፈ ሕዝብህ እጆቹን ወደ አንተ እንዲያነሳ የወንጌል ብርሃን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እንዲያበራ ትውልድ እንዲያመልጥ ከትውልድ ዓይኖች ላይ ጨለማ እንዲገፈፍ በኢየሱስ ክርስቶስ ስም እንጠይቅሃለን። እግዚአብሔር የዘላለም አምላክ አየሩ የተፈወሰ እንዲሆን፣ አፈሩ የተፈወሰ እንዲሆን በክርስቶስ ኢየሱስ ስም እጆችህን በምድራችን ላይ እንድትዘረጋ፣ ፊትህን ወደ ምድራችን እንድትመልስ፣ ቤተ ክርስቲያን ከተኛችበት እንድትነሳ፣ እንድትረዳን ጌታ ሆይ እንድታግዝን፣ አቅም እንድትሆነን፣ ጉልበት እንድትሆነን እንጠይቃለን። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? የእኛም የምድራችንም የልጆቻችንም ተስፋ አንተ ነህና እጆችህን በምድራችን እንድትዘረጋ እንጠይቅሃለን። ሁሉ ለስምህ ክብር ይሁን። ተመስገን ይህን ማለዳ ስለሰጠን። ደግሞ ቃልህን ባርክልን። ቃል መንፈስ በሕይወታችን እንዲሠራ እርዳን። ዓይኖቻችንን ክፈት። ሁሉን ለአንተ አሳልፈን እንሰጣለን። ቃልህ የተባረከ ይሁን በኢየሱስ ስም አሜን። እየተመለከትን ያለነው እንግዲህ አንደኛ ተሰሎንቄ ምዕራፍ 3 ነው እየተመለከትን ያለነው። በትናንትናው ዕለት ቁጥር 1 እና ቁጥር 2 ለመመልከት ሞክረን ነበረ። እንግዲህ ጳውሎስ ጢሞቴዎስን እንደሚልክላቸውና እሱም የሚሄድበት ተልእኮ ስለ በእምነታቸው እንዲጸኑና እንዲመክራቸው በትምህርት ማለትም በጸሎትም በትምህርትም እንዲያገዛቸው እንዲያበረታቸው እንደሆነ ለማየት ሞክረናል። እንግዲህ ትልቁ ነገር
በእምነታችን እንድንጸና ከሚያደርጉ ነገሮች ከዚህ በፊትም ተናግሬዋለሁ። 1-3 ነገሮችን ልናገር። አንደኛው የእግዚአብሔር ቃል ነው። የእግዚአብሔር ቃል ሁልጊዜ በሕይወታችን እየጨመርን ስንሄድ፣ የእግዚአብሔርን ቃል እያወቅን ስንሄድ፣ ሕይወታችን ከእግዚአብሔር ቃል ጋር እየተጠበቀ ሲሄድ፣ ልምምዳችን እንደ እግዚአብሔር ቃል ሲሆን እምነታችን እያደገ ይመጣል። ያን ጊዜ እርግጠኛ ሆኜ የምነግራችሁ ፍርሃት ከሕይወታችን ውስጥ ይጠፋል በምንም ነገር ላይ። ምክንያቱም የእግዚአብሔር ቃል ኃይል ያለው ጉልበት ያለው ከሁለት አፍ ከተሳለ ሰይፍ ይልቅ የበረታ ስለሆነ ነው። መጽሐፍም ሲነግረን ቃሉን ላከ ፈወሳቸው፣ ከመከራም ስጋት አዳናቸው እንደሚል ከማናቸውም የመከራ ስጋት ሊያድነን የሚችል ይህ ቃል ነው። ምክንያቱም በምድር ሳለን መከራ እንዳለ፣ ቻሌንጆች እንደሚገጥሙን፣ ስለ ወንጌል በብዙ ነገር ልንፈተን እንደምንችል መጽሐፍ ቅዱስ አበክሮ ይነግረናል። እንግዲህ እነዚህ የተሰሎንቄ ክርስቲያኖች በገዛ ወገኖቻቸው ከፍተኛ ፈተናና መከራ እየደረሰባቸው ያሉ ቅዱሳን ስለሆኑ እነዚህን ቅዱሳን ለማበርታት፣ ለማጽናት እና በእግዚአብሔር ቃል እንዲመክራቸው የእግዚአብሔር አገልጋይ የሆነውን ጢሞቴዎስን ወደ እነሱ ሲልክ እንደላከላቸው እንመለከታለን። አብረውን በክርስቶስ ወንጌል የሚሰራውን ጢሞቴዎስን ልከነዋል። እንግዲህ በዛን ዘመን አንዱ ትልቅ ከሚያስደንቀው ነገር ቅዱሳንን ለመጎብኘት የሚከፈለው ዋጋ ታላቅ ነበር። ከዛሬ 33 ዓመት በፊት እኔ ጌታን ያገኘሁበት ጊዜ 34 ዓመት ሆኖኛል። ያን ጊዜ ቅዱሳንን ለመጎብኘት አገልጋዮች የሚያደርጉት ጥረት ገርመኝ ነበረ። ምክንያቱም ሰዎች በእምነታቸው ጸንተው እንዲቆሙ ከሚያደርጋቸው ነገር አንዱ የእርስ በራሳችን መተያየትና መጎበኛኘት ነው። ምክንያቱም ወንድሞች በህብረት ሲቀመጡ እነሆ ያማረ ነው እንደሚል መጽሐፍ ቅዱሳችን በዛ በረከትና ሕይወት ታዟል እንደሚል እንደዚሁ በህብረት ስንቀመጥ፣ ስንጠያየቅ፣ የእግዚአብሔርን ቃል ሼር ስናደርግ፣ አብረን ስናመሰግን፣ ስንጸልይ የእግዚአብሔር በረከት በሕይወታችን፣ የእግዚአብሔር በረከት በልጆቻችን ላይ፣ የእግዚአብሔር በረከት በቤተ ክርስቲያን፣ የእግዚአብሔር በረከት በምድራችን መፍሰስ ይጀምራል። አሁን ብዙ እንደዛ አይደለም። ምናልባት በስልክ አንዳንድ ቤተ ክርስቲያኖች፣ አንዳንዶችም ደግሞ በአካል ሊጎበኙ ይችላሉ። ሁሉም አያካትትም። አብዛኛው ግን እሑድ ከመጣህ፣ ማክሰኞ ከመጣህ ከዛ በኋላ የራስ ጉዳይ ነው፣ ፈልገህ ደግ ነው። ክርስትና እንደዛ አይደለም። ቤተ ክርስቲያን ከተሰጣት ተልኮ ወንጌልን ማሰራጨት፣ ደቀ መዝሙር ማድረግ፣ ለክርስቶስ ኢየሱስ መንግሥት ማብቃት ስለሆነ፣ ለንጥቀት ማብቃት ስለሆነ ኮንቲኒቲን ይጠይቃል። አገልግሎት ሱት ለብሰን መድረክ ላይ የምንታይበት፣ መድረክ ላይ የምንደምቅበትና በሃሌሉያና በጭብጨባ የምንታጀብበት ሳይሆን ሰዎችን የክርስቶስ እውነተኛ ደቀ መዝሙር ለማድረግ የምንጋደልበት ነው። ጳውሎስ ጢሞቴዎስን መልካሙን ገድል ተጋድያለሁ ይላል። እርሱም እንዲጋደል ይመክረዋል፣ እንደ በጎ ወታደር ሁን ይለዋል። ስለዚህ አገልግሎት እንደዛ እንደሆነ ልንረዳው ልንገነዘበው ደግሞ ያስፈልጋል። ቁጥር 3 በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጥን ራሳችሁ ታውቃላችሁ ይላል። እንግዲህ መከራ ብዙዎችን ሊያናውጥ ይችላል። እንዳይናወጡ አንዱ የጢሞቴዎስ መምጣት ምክንያት ይሄ ነው። በእምነታቸው እንዲጸኑና እንዲመክራቸው ነው የተላከው።
በእግዚአብሔር ቃል እንዲያበረታቸው ነው የተላከው። ምክንያቱም ምዕራፍ 2 ላይ ስንመለከት ምናልባት ወደኋላ ሄዳችሁ ማዳመጥ ትችላላችሁ። የአይሁድ በኢየሩሳሌም ያሉ ክርስቲያኖች በገዛው በአይሁድ ወገኖቻቸው መከራ እንደደረሰባቸው ሁሉ የተሰሎንቄም ክርስቲያኖች በገዛ ወገኖቻቸው መከራ ደርሶባቸው ነበር። ስለዚህ ነው በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጥን ራሳችሁ ታውቃላችሁና ይላል። ተመረጥነው ለእንደዚህ አይነት ነገር ነው። ቻሌንጁ እውነተኛ ወንጌል ሲሰብኩ አሁንም መከራ አለ። አንዳንድ ሰው አይመስለው ለእውነት ስትኖሩ ልክ ኢየሱስ ክርስቶስን ፈሪሳውያን ጳውሎስን ፈሪሳውያን እንዳሳደዷቸው ከቤታቸው እንኳን ከምኵራባቸው እየገፈታተሩ እንዳስወጧቸው ጳውሎስን እየተከተሉት በአውሮፓ ሁሉ በኤዥያ ሁሉ እየተከተሉት ያሳድዱት እንደነበረ እንደዚሁ የእውነት ወንጌል ስትናገሩ አሁንም ስደት አለ። ስለዚህ ይሄ ይቀራል ብለን ማሰብ የለብንም። ምክንያቱም መጽሐፍ ቅዱሳችን በግልጽ ነው የሚነግረን። በግልጽ እኮ ነው የሚነግረን። ምንም እኮ የማያወላዳ ነገር ነው። ዮሐንስ 15:19 ላይ እንደዚህ ይላል፣ ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበርና ይላል። እንግዲህ ከዓለም ስንሆን ዓለም የራሱ የሆነውን ምን ያደርገዋል? ይወድ ነበርና። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ከዓለም ጋር ኅብረት ከሌለን ዓለም ይጠላናል፣ ዓለም ያሳድደናል፣ ዓለም ይቃወመናል። ለምን? እውነተኛውን የክርስቶስ ኢየሱስን ወንጌል ስለምንሰብክና ይሄ ወንጌል ደግሞ ብዙዎችን ከጨለማ ወደ ብርሃን ስለሚያመጣ ጭምር ነው። ሌላው የእግዚአብሔርን እውነት መኖር ስንጀምር እንደዚሁ ሕይወታችን ብዙዎችን ስለሚነካና ስለሚማርክ ምን ይሆናል? ስደት በሕይወታችን ላይ ይመጣል። ስለዚህ ይህንን በምንም ጊዜ የትኛውም ዘመን ላይ መዘንጋት የማይገቡን ነገሮች ናቸው። መርሳት የማይገቡን ነገሮች ናቸው። ምክንያቱም በዓለም ሳለን ፈተናዎች እንዳሉ፣ ቻሌንጆች እንዳሉ፣ መከራዎች እንዳሉ ልናውቅ ያስፈልጋል። ተደርጎልናል። አዎ፣ ግን አልጋ ባልጋ አይደለም። ተናጥቀን ነው የምንወስደው። ተከናውኖልናል። አዎ፣ ተኝተን አይደለም የምንቀበለው። በጸሎት ተፋልመን ነው የምንቀበለው። ስለዚህ ብዙ ጊዜ አንዳንድ አስተምህሮቶች የሚያዘናጉና በተለይ ደግሞ ለዓለም የሚያመቻምቹ አስተምህሮቶች ከባዶች እንደሆኑ አውቃለሁ። ብዙ ጊዜ እንደዚህ አይነት አስተምህሮቶችም በምድራችን እንዳሉም ደግሞ አውቃለሁ። ዮሐንስ ወንጌል 16:33 ላይ ምን ይላል? በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁ፣ በዓለም ሳላችሁ መከራ። ይህንን ኢየሱስ ነው የሚናገረው። ልብ በሉ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። መከራውን የምናሸንፈው ከኢየሱስ ክርስቶስ ጋር በመጣበቅና ሕይወታችንን ለሱ አሳልፈን በመስጠት እርሱን የሚመስል ሕይወት መኖር ስንጀምር ያን ጊዜ መከራውን ማሸነፍ እንችላለን። ለዚህ ነው እነዚህ የተሰሎንቄ ክርስቲያኖች መከራ አለ፣ የሚያናውጥ መከራ ነው፣ ብርቱ ነው ሰልፉ። ስለዚህ ምን ይላችኋል? ለዚህ እንደተመረጥን ራሳችሁ ታውቃላችኋል። ተመርጠናል። ለዚህ ወንጌልን ስንሸከም የወንጌልን ዋጋ እንድንከፍል እንድንቀበል ተመርጠናል። ስለዚህ አትናወጡ። ለዛሬ እዚህ ላይ ላብቃ። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ለሁላችን ይብዛ። ላይክ፣ ሼር፣ ሰብስክራይብ እያደረግን አገልግሎታችሁን
እንዳቅማችሁ ደስ እያላችሁ በልግስና በእምነት እንድትደግፉ በገንዘባችሁ በስክሪኑ ላይ ባለው አካውንት ቁጥር እንድትደግፉን በጌታ ፍቅር ጠይቃለሁ። አጭር ጸሎት ጸልየን ዛሬን የማለዳ ቁርስ እናበቃለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለተደረገልን በጎነትና መልካምነት ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ስለ ሁሉ ነገር እናመሰግናለን። ስለ ሁሉ ነገር እንባርካለን። አንተ ታላቅና ኃያል ብርቱ አምላክ ስለሆንክ ተባረክ፣ ከፍ በል። ኖ ደግሞ ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደምህ ሸፍነን፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያው ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።